የመጽሐፍት ትረካ ያበቄለሽ ኑዛዜ ደራሲ ይልማ ሀብተየስ በ1979 ዓመተ ምህረት የታተመ በትረካቲው ተዘጋጅቶ የቀረበ ክፍል 2 ምዕራፍ 4 ሻምበል ታምሩ መኪናውን ከሆስፒታሉ ቅጥር ግቢ አቆመ። ግቢው ሰፊና ህንጻውም በጣም ትልቅ ነው። የጤና ባለሙያዎች በየፊናቸው ታማሚዎችን ለመርዳት ከወዲያ ወዲህ ይሯሯጣሉ። ሰው እንኳን ለማነጋገር ፋታ የላቸውም። ተመላላሽ ክፍል ተራቸውን የሚጠብቁ ብዙ ታካሚዎች አሉ። ጥቂት ከሚያቃስቱት በስተቀር እንደ ብዛታቸው ድምጻቸው አይሰማም። ሻምበል ታምሩ በዚያ መሃል አልፎ ያልተፈቀደላቸው ሰዎች ታማሚዎች ከተኙበት ክፍል እንዳይገቡ ለሚጠብቀው ዘበኛ መታወቂያውን አሳይቶ ወደ 4ኛው ፎቅ ወጣ። የክፍሉን ቁጥር በአይኑ ሲፈልግ 3 አዛውንቶች አዝነው ተክዘው በአንድነት ቆመው ተመለከተ። ከፈለገው ክፍል በር ላይ መግባት ክልክል ነው የሚል ማስጠንቀቂያ ተንጠልጥሏል። ይህን ሲያይ ሊያነጋግረው እንደማይችል አወቀና ተስፋ ቆረጠ። ጉዳቱም ከባድ ቢሆን ነው ሲል አሰበ። አዛውንቶቹ በአቅራቢያው የቆሙ ቢሆኑም የትኛውን እንደሚጠይቅ መወሰን አቃተውና አቅማማ። ላያውቁትም ይችላሉ አለ። ከሰዎቹ አንደኛው ስለ አደጋው በቁጭት ሲናገሩ በድንገት ሰማቸው። ወዳጆቹ መሆን አለባቸው በሚል ግምት ወደ ጠመጠሙት ቄስ ጠጋልና እንደምን አደሩ አባቴ ብሎ በትህትና እጅ ነሳ። መምሪያ የተንፍሱም እግዚአብሔር ይመስገን ብለው አጸፋውን መለሱለት። ሻምበል ታምሩ የፈለገው ሰው ያለበትን በትክክል ቢያውቅም እግረ መንገዱን ሊያነጋግራቸው ስለፈለገ የማላስቸግር ከሆነ አቶ ተሰማ ንጉሴ የተኙበት ክፍል የትኛው ነው ሲል በአክብሮት ጠየቃቸው። መምሪያ የተንፍሱ በጣታቸው ክፍሉን እያመለከቱ እዚህ ውስጥ ነው ልጄ አሉ በሐዘን ድምፅ። ሰው ማነጋገር ችለው ይሆን አለ ወደ እሳቸው ቀረብ ብሎ። አይመስለኝም ልጄ፣ ግና እኔም የመጣሁት አሁን ነው አሉ መምሪያ የተንፍሱ በጥርጣሬ አይን እየተመለከቱት። ባለቤታቸውን ላገኛቸው ችል ይሆን ከውስጥ ካሉ አለ ፊቱን ወደ በሩ አቅንቶ። ለነገሩ እንግዳ ነህ መሰለኝ ልጄ፣ እሷማ ባለቤቷ ላይ የደረሰውን አደጋ እንዳየች በድንጋጤ ህሊናዋ አንስታ ታማ ተኝታ የለ አሉ አሁንም ሐዘን በተመላበት አነጋገር። እዚህ ሆስፒታል አለ ሎሬው ቸኩሎ አይናቸውን እየተመለከተ። መምሪያ የተንፍሱ በሁኔታው ግራ ተጋቡና እሷስ ቤቷ ነው የተኛችው፣ ለመሆኑ ዘመድ ነህ ወይስ የተሰማ ጓደኛ ሲሉ ምንም ባለማወቁ ተጠራጥረው ጠየቁት። ምናቸውም አይደለው መርማሪ ፖሊስ ነኝ ሲል እንደዋዛ ነገራቸውና ስሜታቸውን ለማወቅ ፈገግታ አሳያቸው። መምሪያ የተንፍሱ ፖሊስ የሚለውን ቃል ሲሰሙ ፊታቸው በደስታ ፈካ። በቅርብ የገዙትን ምርጥ ካባ እያስተካከሉ ፖሊስማ ከሆንክ አሉና እጁን ይዘው ከሰዎቹ ለመራቅ ስለፈለጉ ወደ ገለልተኛ ቦታ ወሰዱት። በዚያ ርቀት ሌሎቹ ንግግራቸውን መስማት ባይችሉም እሳቸው ግን ምስጢራቸው እንዳይባክን ስለሰጉ ዙሪያውን ተገላምጠው ሰለሉ። ምንም አለመኖሩም ቢያረጋግጡም አላመኑም ነበርና ወደ ጆሮ ተጠግተው ድምጻቸውን ዝግ በማድረግ ልጄ፣ ጠላቱን እናውቀዋለን፣ ሰይጣን የተጠናወተው እርኩስ ወንጀለኛ ነውና ሳያመልጥ ቶሎ ያዘው አሉ። እንደ ትዕዛዝም እንደ ልመናም አድርገው። ጠላታቸውን እንዴት አወቁት ሲል እሱም እንደሳቸው ድምጹን ዝቅ አድርጎ ጠየቃቸው። ምን ማለትህ ነው? እንኳን እኔ አባቱ አገር የሚያውቀውን ደግሞስ አቶ ተሰማ ከ2 ወር በፊት የእጀ ጠብቋ ሲጠራልኝ ብሎ ለፖሊሶች ማመልከቱን እንዴት አልሰማህም? አሉ የያዙት እጁን ለቀው በመገረም እየተመለከቱት። ሻምበል ታምሩ ካነጋገራቸው ቄሱ ቤተኛ መሆናቸውን አወቀ። የተሰማ ንስሐ አባት ሳይሆኑ አይቀሩም ሲል አሰበ።
ጠይቆ እርግጠኛውን ለማወቅ አልፈለገም ነበርና መስማቱንማ ሰምቻለሁ፣ መስማት ብቻ በቂ አይደለም እንጂ አላቸው። መስማት ዋጋ የለውም ተባለ? እንዴት ልጄ? አሉ በመደነቅ ጭራቸውን እየነሰነሱ። አዩ አባቴ፣ ለማንኛውም ነገር ማስረጃ ያስፈልጋል። የኔም አመጣጥ ቢቻል ወንጀሉ የተፈጸመባቸውን ሰው ካልተቻለም ወንጀሉ ሲፈጸም በቅርብ ተገኝቶ ይሆናል ብዬ ገመትኩትን ባለቤታቸውን ለማነጋገር ነበር፣ ግን አልሆነም። ስለዚህ ብሎ ሻምበሉ የጀመረውን አረፍተ ነገር ሳይጨርስ መምሪያ የተንፍሱ ቀበል አደረጉና ተኩሶ ሲሮጥ በአይኗ በብረቱ ያየችውማ በቀለች ነች። እውነቱን ለማረጋገጥ ከፈለክ እሷን መጠየቅ ነው እንጂ አሉ እንደ ትዕዛዝ አድርገው። ይህን ሲሉ ሻምበል ታምሩ አንድ የተጨበጠ ነገር ያለ መሰለውና በቀለች የሚሏትን የት ላገኛት እችላለሁ? አድራሻዋን ቢነግሩኝ አለና የማስታወሻ ደብተሩን ለማውጣት ከደረት ኪሱ ገባ። እሷም እዚሁ ነች፣ ቆይ ልጥራልህ ብለው መምሪያ የተንፍሱ ሸፈፍ እያሉ ተሰማ ወደተኛበት ክፍል ሄዱ። እዚያ እንደደረሱም በጥንቃቄ ቀስ ብለው በሩን በከፊል ከፍተው በቀለችን በእጃቸው ጠቅሰው ጠሯት። ስትወጣ አንዳች ነገር በጆሮዋ ከነገሯት በኋላ ወደ ሻምበሉ ይዘዋት መጡና አስተዋወቋቸው። ሻምበል ታምሩ በግሏ ሊያነጋግራት መፈለጉን ለመምሪያ የተንፍሱ ገለጸላቸው። የምትለውን ለመስማት ፈልገው ነበርና ቅር አላቸው። ሁኔታውን አዩና የምፈለግ ከሆነ እዚሁ ነኝ ብለው ከሌሎቹ ጋር ተቀላቀሉ። በቀለች የአቶ ተሰማ ቤተሰብ መሆኗን ሻምበሉ ስላወቀ ኮሪደር ላይ ሊያነጋግራት አልፈለገም። ስለዚህ ወደ አንድ ቢሮ ይዟት ሄደ። ለኃላፊዋ ነርስ ጉዳዩን ስለገለጸላት ቢሮዋን እንዲጠቀምበት ፈቀደችለት። በቀለች እንዴት ብላ እንደምትጀምር ቸገራት። ጥቂት አሰበችና መናገር ጀመረች። እንግዲህ እንዲህ ነው። እኔ ማዕድ ቤት ስራ ላይ ነበርኩ። በመጀመሪያ የመኪና ጥሩምባ እንደሰማው ወዲያው ደግሞ የጥይት ድምጽ ያስተጋባ መሰለኝ። የመኪናዋ ጥሩምባ ካለማቋረጥ ሲጮህ ሮጄ ትንሿን በር ከፍቼ ስወጣ አቶ ተሰማ ከመኪናቸው መሪ ላይ በግንባራቸው ተደፍተው አየሁ። ይህ በመሆኑ ተደናግጬ ምናልባት ሰክረው ይሆናል የሚል ጥርጣሬ አደረብኝ። በተጨማሪም የመኪናዋ ጩኸት ስለበዛ በሳቸው በኩል ተጠግቼ ቀና ባደርጋቸው ደማቸው እንደ ውሃ ሲፈስ አየሁ። ያየሁትን በማየቴ ዝግንና አለኝ። ወዲያው ወደ ውስጥ ሮጬ በመግባት ወይዘሮ ሸዋዬን ጠራሁ። እሳቸውም አቶ ተሰማን እንዳዩ አንድ ቃል ብቻ ተናግረው በድንጋጤ ፈዘው ወደቁ። እሳቸውን ደግፌ ይዤ ብዬ ስለጮህኩ ጎረቤት ደርሶልኝ ወይዘሮ ሸዋዬን ተጋግዘን ከመኝታ ቤታቸው አስተኛናቸው። ከጎረቤቶቻችን ለፖሊስ ጣቢያ ስልክ የደወሉት ማን እንደሆኑ በትክክል አላስታውስም። ወዲያው መጥተው አቶ ተሰማ በነጭ መኪና ወሰዷቸው አለችው። ባለቤታቸውን እንዳዩ ወይዘሮ ሸዋዬ አንድ ቃል ብቻ ተናገሩ ብለሻል። የምታስታውሹ ከሆነ ያ ቃል ምን ነበር? አላት ከፊት ለፊቷ ቁጭ ብሎ። ቃሉማ በለጠ ነው ያሉት አለች መሬቱን እያየች። በለጠን ታውቂዋለሽ? ሲል ጠየቃት። የዛሬን አርገውና በለጠንማ ጥሩ አድርጌ ያውቀው ነበር አለች እንደማዘን ብላ። እንደ ዛሬ ስትይ ምን ማለትሽ ነው? አለ በጥርጣሬ የተመለከታት። እንዲህ አገሉን ትሎ ሳያብድ ማለት የነበረ አለች በቁጭት መልክ። ከማበዱ በፊት የት ነበር የምትተዋወቁት? አለ። በሮ ከምሰራበት ከወይዘሮ አበቂለሽ ቤት ነው። አዩ ወይዘሮ አበቂለሽ እኮ የሚወዳቸው አክስቱ ናቸው። እሳቸው በመሞታቸው ነው እኔም ከናቶ ተሰማ ቤት ለመግባት የበቃሁት በማለት መለሰችለት። ጥሩ። በሩን ከፍተሽ ስትወጪ በለጠ አደጋ ጥሎ ሲሮጥ አይተሻል? አላት ሳታስበው በድንገት። ጨለማ ስለነበር ሰው አላየው አለች። ወይዘሮ በቀለች ተኩሶ የሮጠውን ሰው አይተሻል ብለውኝ ነበር። አሁን ግን ቃልሽን ለውጠሽ ጨለማ ስለነበር ሰው አላየውም አልሽ። ለምን? አላት ኮስተር ብሎ። ሰው አየሁ የሚል ቃል ካሴ አልወጣ አለች ፍርጥም ብላ። ሰው ባታይም የጫማ ኮቴ ድምጽ እንኳን አልሰማሽም? አላት። የመኪናዋ ጥሩምባ በሰፈሩ ሲያስተጋባ እንዴት የጫማ ኮቴ ልሰማ እችላለሁ? አለች በመደነቅ።
ሻምበል ታምሩ በራሱ ሞኝነት ፈገግ አለና እውነት ብለሻል፣ ግን ወንጀሉ ከመፈጸሙ በፊት በለጠን በእናንተ ቤት አካባቢ ሲያንጃብብ አይተሽው ታውቂያለሽ? በማለት ጠየቃት። አንዴ ይሁን ሁለቴ ነው መሰለኝ በሩቅ ያየሁት፣ ለዚያውም ጊዜው ቆይቷል አለች። ምን ሲያደርግ ነው ያየሽው? አለ። ያበደ ሰው ምን መላለው ብለው እንዲያው ብቻውን እየተነጋገረ ሲሄድ ነው ያየሁት አለች ነገሩን አቃላ። በቤታችሁ ላይ በየጊዜው ድንጋይ ስለመወርወሩ የምታውቂው ነገር አለ? ስል ጠየቃት። እሱማ እንደ ርቢ ነው፣ ሲመጣበት እንደ በረዶ ያዘንበዋል አለች። ሻምበል ታምሩ ቋንቋ ለቋንቋ እንደማይግባቡ ስላወቀ ሰው ነው የሚወረውረው ብሎ ሊያስተባብላት አልሞከረም። በዚህ ላይ ተጨማሪ ማብራሪያ አልፈለገም ነበርና አንድ ቀን ከመሸ በኋላ ማንነቱ እንዳይታወቅ ፊቱን የተሸፋፈነ ሰው ወይዘሮ ሸዋዬን አስደንግጧል ይባላል፣ እውነት ነው? ሲል ጠየቃት። አዎ ብቻ እንዲህ ነው። ያዛጋኛል ቡና ፊልኝ ብለውኝ ስለነበር ከመኝታ ቤታቸው ይዤላቸው ስገባ ወለል ላይ ተጋድመው አገኘዋቸው። ሲኒውን አስቀምጬ ያነሳዋቸውና አልጋቸው ላይ አስተኛዋቸው። ትንሽ ቆይተው ነፍስ ሲዘሩ ያ ከይሲ የቁም ስቃይ ያሳየኝ አሉኝ እንጂ ያየሁት ነገር የለም። ታዲያ እሳቸውም ቢሆኑ ሰው ይሁን ሰይጣን ያወቁት አልመሰለኝም አለች በመጠራጠር። ሻምበል ታምሩ ሌሎችንም ጥያቄዎች በየተራ አቅርቦላት አጥጋቢ መልስ ብትሰጠውም ለምርመራ የሚጠቅም ፍንጭ ከበቀለች አላገኘም። ስለ ጠቡም ቢሆን ኑዛዜው ሲፈስ በለጠ ተነስቶ ከመሳደቡና አቶ ተሰማን ልደብድብ ብሎ ከመጋበዙ በስተቀር የምታውቀው ሌላ ነገር እንደሌለ ተረዳ። በየጊዜው ተፈጽመዋል ስለሚባለው ጉዳይም ባልና ሚስቱ ሲያሙት እንጂ በለጠ ድርጊቱን ሲፈጽም ጭራሽ አለማየቷን ነግረዋለች። በለጠን በጨዋነቱ ብታውቀውም በኑዛዜው ተበሳጭቶ ስለቀወሰ ወንጀሉን ሳይፈጽም አይቀርም የሚል ጥርጣሬ እንዳደረባት ከሁኔታዋ ለመረዳት ችሏል። በአጠቃላይ በቀለች ያላየችውን አየው፣ የማታውቀውን አውቃለሁ ብላ የምትዋሽ ሰው መስላ አልታየችውም። ቄሱ ግን አይተዋለች ያሉት በመጀመሪያ ከቦታው ላይ የተገኘችው እሷ በመሆኗ ምናልባት ሳታያ አትቀርም የሚል እምነት አድሮባቸው እንጂ በቀለች እንዳልነገረቻቸው አረጋገጠ። ቄሱ የሟቿ ያበቀለሽ ንስሐ አባት እንደነበሩና በለጠ ኑዛዜውን አጣመዋል ብሎ ከጠረጠራቸው ሰዎች አንዱ መምሪያ አይተንፍሱ መሆናቸውን አወቀ። በመጨረሻም የአቶ ተሰማን መኖሪያ ቤት አድራሻ ከጠየቃት በኋላ በቀለችን አመስግኖ ከሆስፒታሉ ወጣ። የበቀለችን መመለስ በናፍቆት ሲጠባበቁ የነበሩት መምሪያ አይተንፍሱ በፈገግታ ተመለከቷት። ስትቀርባቸው ታላቅ የምስራች ይዛላቸው የመጣች መስል በደስታ ተቀበሏት። እንደዚህ አይነት ሁኔታ አሳይቷት ባለማወቃቸው ግር አላት። ቄሱን ምን ነካቸው ብላ ደነቃት። ለወሬው ቸኩለው ነበርና ሁሉንም በዝርዝር ነገርሽው አይደለም አሏት። አዎ አባቴ፣ ፖሊስ ናቸው ያሉኝ ሰው የጠየቁኝን ነገርኳቸው ስትል በአክብሮት መለሰችላቸው። ክንዷን ይዘው ተባረኪ ብሩኩኝ ብለው መረቋት። ወዲያው ቀጠል አደረጉና ያ ከይሲ መሆኑንም አረጋግጥሽለት አይደለም አሉ የያዙት ክንዷን ጨበጥ አድርገው። በቀለች ይህን ስትሰማ ሰውነቷን ወረራት። ፖሊሱ አይተሸዋል ተብለናል ያላት ትዝ አላት። የምትሰጠው መልስ ጠፋባትና ጨነቃት። ዋሽታ አዎ ብትላቸው የሚያስከትልባትን መዘዝ አሰበች። በሌላ በኩል ደግሞ የለም እሱ ነው አላልኩም እንዳትላቸው ፈራች። ስለዚህ ሻምበሉ አልጠየቀኝም ማለቱ የሚያዋጣ መሰላትና እሱን እንኳን አላነሱብኝም አለች ወደ መሬት አቀርቅራ። መምሪያ አይተንፍሱ እጇን ለቀው ቱጋሉ። እንዴት አንቺ ብለው አፈጠጡ። ሻምበሉ የመጣበትን ጠይቆ ሲያረጋግጥ የሚሄድበት ምክንያት አልታየህ አላቸው። አልጠየቀኝም የሚለው ቃሏን ፈጽሞ ማመን አቃታቸው። በመዋሸቷም በጣም ነደዳቸው። ለመምታትም ቃጣቸው። ለመናገር አለመፈለጓ አበሳጫቸው። ወደ ሰዎቹ ዞር አሉና ይህን ጉድ ትሰሙልኛላችሁ? ያ ጅራታም ሰይጣን በሽጉጥ ተኩሶ ሲመታው አላየሁም ማለቷል አሉ እልህ እየተናነቃቸው። የቀኝ አዝማች ፈቅ ይበሉ ትላልቅ አይኖች ወደ ውጭ ወጥተው ፈጠጡ። የሰሙትን ማመን አቃታቸውና
አታደርገውም አሉ። እውነቱን ከሷ ለመስማት ስለፈለጉ በለጠ መሆኑን አልነገርሽውም በማለት ጠየቋት። በቀለች ያላየችውን አየው ብላ በሐሰት እንድትመሰክር መፈለጋቸው አስቆጣት። የምታከብራቸውም ቀለሉባት። ፍርሃቱም ስለለቀቃት በለጠ ሲመታቸው አየው አላልኩ ብላ በድፍረት ጥርሷን ነክሳ ተናገረች። እንዴት አሉ ቀኛዝማች ግራ ተጋብተው። ስላላየሁት አለች ኮስተር ብላ። እስቲ ዓይኔን ግንባሬ አርገው አላየሁትም ብለሽ ማይልኝ አሏት ቀኛዝማች። በቀለች መሐላውን ከመፈጸሟ በፊት አቶ ቸርነት ጣልቃ ገብተው ካላየችው ለምን ታስቸግሯታላችሁ ብለው ተቆጡ። በቀለች ግን ካላመኑኝ ግድ የለም ያሉትን እፈጽማለሁ አለች። መምሪያ የተንፍሱ ለሁለቱ አዛውንቶችና ለሻምበሉም አይተዋለች ብለው ስለዋሹ እንድትምል አልፈለጉም። ስለዚህ ነገሩ የሚድበሰበስበትን መንገድ ቀየሱና ቀጣፊ ነሽ ብለው ዘልፏት የስድብና የእርግማን ማዕትም አወረዱባት። ተሰማ ጠላቱን በጉያው ይዞ ነው የኖረው ብለው በቁጭት ደጋግመው ተናገሩ። በቀለች ካለ ጥፋቷ መሰደቧ ርርድብን አደረጋት። እምባ እየተናነቀ አስቸገራት። እልህ ይዞ ቁና አስተነፈሳት። ካለ ስሟ ስም መስጠቷ ይበልጥ አበሳጫትና የማንም ጠላት አይደለው ያላየሁትን ደግሞ በሐሰት አየሁ ብዬ አልመሰክርም አለች በድፍረት። መምሪያ የተንፍሱ በኃይለ ቃል መልስ መስጠቷን እንደ ታላቅ ድፍረት ቆጠሩት። ደጋግማ በሰዎች ፊት አላየሁም ማለቷ እሳቸውን ለማጋለጥ ያደረገችው ተንኮል ስለመሰላቸው ደማቸው ፈላና ሞልፋጣ ሲሮጣ አይተሸዋል፣ ባታዩስ ጠላትነቱን መች አጣሽው ብለው በጭራቸው እጀታ ጭንቅላቷን ሊመቱ ሲሉ አቶ ቸርነት እጃቸውን አፈፍ አደረጉና ገሰጿቸው። በቀለችንም ተቆጥተው ወደ ውስጥ እንድትገባ አዘዙ። አይኖቿን በነጠላዋ እየጠራረገች በሩን ከፍታ ገባች። አቶ ተሰማ ጭንቅላቱ በፋሻ ተጠቅልሎ በጀርባው ተኝቷል። ከራስጌው በፕላስቲክ ከረጢት ተሞልቶ የተንጠለጠለው ደም በቀኝ ክንዱ ላይ በተሰካው መርፌ አማካኝነት እየተላለፈ ወደ ሰውነቱ ይዘልቃል። በጥይት ከተመታበት ጊዜ ጀምሮ ሕሊናውን እንደሳተ ነው። በቀለች እንደገባች መጀመሪያ የተመለከተችው የደሙን አወራረድ ነው። ነርሷ እንዳስረዳቻት በትክክል መስራቱን አረጋግጣ ተቀመጠች። የመምሪያ የተንፍሶ አድራጎት ከአእምሮ አልወጣላት። የኑዛዜው ጉዳይ ለመጀመሪያ ጊዜ ጥርጣሬ ውስጥ ከተታት። በለጠ እንደዚያ አራስ ነብር ሆኖ ሕሊና ቢስ ግብረ አበሮችን በጥቅም አስረህ የእቴሜቴን ኑዛዜ ብታጣምም ያለው ቃል ራሷን መታት። ካለ ምክንያት እንደዛ እንዳልሆነ ተሰማት። በለጠ የደረሰበት ምስጢር ያለ መሰላት። በወቅቱ ሐሜት ነው ብላ የናቀችው ወሬ አሁን እውነት ሆኖ ታያት። መምሪያ የተንፍሱም በሐሰት በለጠን እንድትወነጅለው የፈለጉት ምክንያት ቢኖራቸው ነው የሚል ስሜት አደረባት። በሌላ በኩል ደግሞ ስታስበው ለነፍሳቸው ያደሩን ሰው መጠራጠሯ የሚያስጠይቅ ኃጢአት ሆኖ ታያት። ይህም ከፍተኛ የመንፈስ ጭንቀት ፈጠረባት። በቀለች የላይኛውን ቤቷን እንዳታጣ በፈጸመችው ስህተት ወደ ላይ አንጋጣ ምህረት ጠየቀች። ሁለተኛ አይለምደኝም ብላ ይቅርታ ለመነች። ራሷን እንደ ወንጀለኛ ቆጥራ ተጸጸተች። የአቶ ተሰማ ለጊዜው ባልታወቀ ሰው በጥይት መመታት ያስደነገጠው ቤተሰቡን ብቻ አልነበረም። መምሪያ የተንፍሱንም እንደዚያ ያደረጋቸው ለተሰማ በማዘናቸው ብቻ ሳይሆን ፍርሃትም ጭምር ነው። እንደሳቸው በግልጽ አይታይባቸው እንጂ ቀኛዝማች ፈቅ ይበሉም ሆኑ አቶ ቸርነት ስጋት አድሮባቸዋል። የሚያደርጉትን አጥተው ነው እንጂ ሁሉም ጨንቋቸዋል። ከመነሻው አጉል ድንፋታ ነው ብለው የናቁት ሰው ዛሬ ስሙ ብቻ አስደንጋጭ ሆኖባቸዋል። የጠረጠረውን ሁሉ በየተራ ይበቀላል በሚል ፍርሃት ተሸብረዋል። የጥፋት እጁ ከነሱ ላይ ሳያርፍ የሚገታበትን ዘዴ ፈለጉ። በጋራ ቢወያዩበትም መፍትሄ አጡ። እየተሳቀቁ በአንድነት ከሆስፒታሉ ቅጥር ግቢ ወጡ። ምዕራፍ 5
ከጠዋት ጀምረው ያዘወትርበታል የተባለውን አካባቢ ፖሊሶቹ ሲያስሱ ውለው በለጠን ሳያገኙት ቀሩ። በቁጥጥር ስር እንዲያውሉት ጥብቅ ትዕዛዝ ተሰጥቷቸው ስለነበር ሲፈልጉት ዋሉ። ፀሐይ የዕለት ተግባሯን ፈጽማ ቁልቁል ስትወርድ ብርሃንም ቦታውን ለጨለማ ሲለቅ ከቤቱ አቅራቢያ ደፈጣ አድርገው ጠበቁት። የመቶ አለቃ ማሞ በለጠን ያውቀዋል። ከ2 ወር በፊት ከሻምበል ታምሩ ጋር ሆነው አነጋግረውት ነበር። በአቶ ተሰማ ቤተሰብ ላይ የሚፈጽመውን ሕገወጥ ድርጊት ሲያነሱበት በጥሞና ያነጋግራቸው የነበረው ሰው ወደ አውሬነት ተለወጠ። የተሰማን ስም በመስማቱ ሰውነቱ ተንቀጠቀጠ፣ መልኩም ተለዋወጠ። ሰውየው ላይ ከፍተኛ ጥላቻ እንዳደረበት የመቶ አለቃ ማሞ ለመጀመሪያ ጊዜ ተገነዘበ። እንደዚህ የሆነበትን ምክንያት ከሞላ ጎደል የሰማው ቢሆንም እስከዚህ ስር የሰደደ አልመሰለውም ነበር። በለጠ እልህ እየተናነቀው ተበደልኩ እንጂ ማንንም አልበደልኩ ብሎ ሊያስረዳቸው ሞከረ። ተፈጸመ ስለተባለውም ድርጊት ምንም የማያውቅ መሆኑን ተናገረ። ዝርዝሩ ሲቀርብለት ራሱን ይዞ ጮኸ። ከዚያ በኋላ ከቁጥጥር ውጪ ሆነ። እየለፈለፈ ከአጠገባቸው ተነስቶ በረረ። የመቶ አለቃ ማሞ አሁን መኪና ውስጥ ቁጭ ብሎ የበለጠ ሁኔታ እንደ ሰመመን ታወሰው። ሌላውን መቆጣጠር የማይችል ሰው የተባለውን ሕገወጥ ድርጊት በዘዴ መፈጸሙ አጠራጠረው። ተሰማ የራሱ ክፉ ተግባር መንፈሱን እያስጨነቀ ስላሰቃየው በለጠን ለማጥቃት የፈጠረው ተንኮል መሰለው። እንደዚሁም በለጠን ሽፋን አድርጎ ቂም በቀሉ ለመወጣት ያቀደ ጠላት ሊኖረው ይችላል ሲልም አሰበ። በሌላ በኩልም የበለጠ በሽታ ወቅት ጠብቆ የሚቀሰቀስ አይነት ከሆነ ደና በሚሆንበት ጊዜ እያደባ ወንጀሉን ከመፈጸም አይገታም አለ። በዚህም ሁኔታ ሌላም ሌላ እያሰላሰለ በሐሳቡ ሲያወጣ ሲያወርድ በለጠን ከሩቅ አየ። መምጣቱን ለሥራ ባልደረባው ነገረውና የመኪናዋን በር ሁለቱም ከፍተው ወጡ። አደጋ ሊጥል ይችላል ብለው ተጠነቀቁ። መቶ አለቃ ማሞ መንገዱን ተሻገረና አንድ ቤት ጥግ ይዞ ቆመ። ባልደረባው ከመንገዱ ወዲህ ማዶ ከማይታይበት ቦታ ስፍራ ያዘ። በለጠ ያልተበጠረ ጸጉሩን አንጨፍርሮ ከኮት ደረት ኪስ ውስጥ የጽጌረዳ አበባ ሸጉቶ በቀኝ እጁ እርጥብ አርጩሜ ቢጤ ይዞ እያፏጨ ሰከም ሰከም ሲል ፖሊሶቹ ያደፈጡበት አካባቢ ደረሰ። ፊት ለፊት ሊገጥሙት አልፈለጉም ነበርና በጥቂት እርምጃዎች እንዳለፋቸው ሁለቱም በድንገት ከኋላው ደርሰው ያዙት። በለጠ የመደንገጥም ሆነ የፍርሃት ስሜት አላደረበትም። ግብግብም አልገጠማቸውም። እንዲያውም የመቶ አለቃ ማሞን ሲያየው ከት ብሎ ሳቀ። ከኔ የምትፈልጉት ምንድነው ሲልም ጠየቀ። መልስ ሳይሰጡት ኪሱን ፈተሹና ከመኪናዋ ውስጥ አስገቡት። ለማወቅ ፈልጎ ቢወተውታቸውም እዚያው ስትደርስ ይገለጽልሃል አሉት። መኪናዋ አቅጣጫዋን ይዛ ስትሽከረከር በለጠ ተዝናንቶ እንደተቀመጠ ወንጀል ምርመራ ክፍል ደረሱ። የመቶ አለቃ ማሞ የቢሮውን በር ከፈተና በለጠን ግባ አለው። ካለምንም አንገራገር ገብቶ ካገኘው ወንበር ላይ እግሮቹን አነባብሮ ተቀመጠ። ኪስ ውስጥ የነበረችውን ጽጌረዳ አበባ አውጥቶ አሸተተና ፈገግ አለ። ሕይወት የጽጌረዳ አልጋ አይደለችም ያለው ማን ነው ብሎ እየሳቀ መቶ አለቃውን ጠየቀው። መልስ ሳይሰጠው ስለቀረ ቶ እኔም እኮ አላውቀው አለና ፈገግታ አሳየው። ወዲያው አይኖቹን ከጽጌረዳዋ ላይ ተክሎ በሐሳብ ወደ ሌላ ዓለም ሄደ። መቶ አለቃ ማሙ አንዳንድ ነገሮችን በማንሳት እንዲያዳምጠው ለማድረግ ሞከረ። በተሰማ ላይ ስለደረሰው አደጋ አንስቶ ይህም በሚመለከት ጥያቄዎች አቀረበለት። ለምን ፍግም አይልም ብሎ እየሳቀ መለሰለት። የመቶ አለቃው በሁኔታው ተደነቀ። ከ2 ወር በፊት ያነጋገረው ሰው መሆኑን ተጠራጠረ። የተሰማን ስም ሲሰማ ጸጉሩ ያልቆመውን ያህል አሁን ግን ምንም ስሜት እንዳልሰጠው ሲያይ በጣም ተገረመ። ስለ አደጋው ምን ያህል ታውቃለህ ቢለው እኔ ነኝ በጥይት ያቃጠልኩት ሲል ካለምንም ፍርሃት በድፍረት ተናገረ። መቶ አለቃ ያልጠበቀው ነበርና ማመን ስላልቻለ አፉን ከፍቶ ቀረ። ሊሆን አይችልም ብሎ ስለተጠራጠረ ሁኔታውን እንዲያስረዳው ጠየቀው። ከቤቱ ደጃፍ ላይ ጠብቆ መተኮሱን በደስታ ስሜት ተውጦ አመነ። የሚያሸልም ጀብዱ እንደፈጸመ ጠላቴን ተበቀልኩት እያለ ፈነደቀ። ስለ ዝግጅቱም ሆነ ስለ አፈጻጸሙ ዝርዝሩን ሲጠይቀው ግን እኔ ነኝ ከማለት በስተቀር ማብራራት ሳይችል ቀረ። ሁኔታ ሁሉ
ግራ የሚያጋባ ስለሆነ በለጠ ከማረፊያ ቤት እንዲቆይ ተደረገ። መቶ አለቃ ማሞ አንጎል የሚበጠብጥ ነገር ገጠመው። የበለጠን ቃል ለማመንም ሆነ ላለማመን ቸገረው። እብድ ሳይሆን የተለያየ ባህሪያትን መጫወት የሚችል ስጦታ ያለው ተዋናይ መሰለው። የነገሮችን አመጣጥ ወደ ኋላ መለስ ብሎ በአይነ ህሊናው ለመቃኘት ሞከረ። ከድንጋይ ውርወራው እስከ ግድያ የተደረገው ሙከራ በለጠ በሰላም አትበላውም ካለው ዛቻ ጋር የተያያዘ ሆኖ አገኘው። በዚህም በለጠ እንደ ወቅቱ ሁኔታ እየተለዋወጠ ቂሙን ለመወጣት የቻለ ብልህ ሰው መሆን አለበት ከሚል ውሳኔ ላይ ደረሰ። የበሽታውም ጉዳይ አጠያቂ ስለሆነ በጥልቅ መመርመር ይኖርበታል አለ። በለጠ የእምነት ቃሉን በሰጠ በአምስተኛው ቀን በቀለች ለሳሎን የሚሆን አበባ ስትቆርጥ አትክልት ውስጥ የተጣለ ሽጉጥ አይታ ደነገጠች። ከቆመችበት ፈዛ ቀረች። ሽጉጡ የምታውቀው አይነት ስለሆነባት ተንቀጠቀጠች። እሱ ነው አይደለም ብላም ተጠራጠረች። ሽጉጡን ለማንሳት ፈራች። ስታመነታ ሻምበል ታምሩ አዲስ ነገር ሲያጋጥም ከቻላችሁ ቢሮ ድረስ መጣችሁ፣ ካልቻላችሁ ደግሞ በስልክ አስታውቁን ማለቱን አስታወሰች። ጊዜ ሳታጠፋ ወደ ቤት ገባችና ለተሰማ ታናሽ እህት ያጋጠማትን ነገረቻት። ስለተጠራጠረቻትም ወስዳ አሳየቻት። ወዲያው ስልክ ደውለው ለሚመለከተው ክፍል አሳወቁ። የፖሊሶቹንም መምጣት በናፍቆት ጠበቁ። የመቶ አለቃ ማሞ ሽጉጡን ከአትክልቱ ውስጥ አነሳና በመሐረቡ ጠቅልሎ ኪሱ ውስጥ ከተተ። እንዴት እንዳገኘችው በቀለችን ጠየቀ። ሁኔታውን በዝርዝር አስረዳችው። የተሰማ እህት ጣልቃ ገባችና ባለሽጉጡን ሰው በቀለች ታውቀዋለች ብላ ነገረችው። በቀለች እያቅማማች ወይዘሮ አበቅልሽ ሲሞቱ ለበለጠ በውርስ የሰጡትን ይመስላል አለች። እርግጠኛ አልነበረችምና ሊሆንም ላይሆንም ይችላል በማለት ልታስተባብል ሞከረች። ከኔ ይልቅ የኑዛዜውን ቃል የተቀበሉት እነ መምሪያ የተንፍሱ ያውቃሉና እነሱ ቢጠየቁ ይሻላል አለች። ሁለቱም ሴቶች የሰዎቹን አድራሻ የማያውቁ ቢሆንም ምናልባት ሸዋዬ የአንደኛቸውን እንኳን ሳታውቅ አትቀርም ተባለ። ሸዋዬ ደግሞ ሆስፒታል ባለቤቷን በማስታመም ላይ ስለምትገኝ ወደዚያው ሄደ። በማግስቱ ሻምበል ታምሩ ከሄደበት መጣ። አጎቱ አርፈው ናዝሬት ከሐዘን ላይ ነበር የከረመው። ሥራ መግባቱን የመቶ አለቃ ማሞ እንዳወቀ የበለጠን ፋይል ይዞ ወደ ቢሮ ሄደ። ሻምበል ታምሩ በፈገግታ ተቀበለው። መቶ አለቃውም ከሰላምታ በኋላ ስለ ሞቱት አጎቱ አንስቶ አስተዛዘነው። የተለመደ ቋንቋ ነውና ምን ሆኖ ሞቱ ብሎ ጠየቀው። ሻምበል ታምሩም ስለ አጎቱ ጥሩ ሰውነትና ስለ ሕመማቸው በሰፊው አዋየው። መቶ አለቃ ማሞ ወደ ፍሬ ነገሩ ገባና ስለ በለጠ ጉዳይ በዝርዝር አስረዳው። በለጠ ከአክስቱ በውርስ ካገኘው 2000 ብር ጋር ሽጉጡን የተረከበ መሆኑን ወይዘሮ ሸዋዬና ኑዛዜውን የተቀበሉት ሶስቱ አዛውንቶች እንዳረጋገጡለት ነገረው። ሻምበል ታምሩ በሐዘኑ ምክንያት ያሳደገውን ጺም እየደባበሰ መሳሪያው የበለጠ ነው አሉ ሲል በመገረም ጠየቀው። አዎ፣ አራቱም ቅንጣት ያህል አልተጠራጠሩም በማለት መለሰለት። አውቆ አበዱስ መሳሪያውን ስታሳየው ምን አለ ሲል ሻምበሉ በማሽሟጠጥ ጠየቀ። እቴም የተሰጠችን ሽጉጥ ነው ብሎ አምኗል። እንዲያውም ካልመለስክልኝ ብሎ ተነጫንጯል አለ የመቶ አለቃው ፈገግታ እያሳየ። አቶ ተሰማ ግቢ ውስጥ ለምን ጣልኩት አለ። ከተሜቴ ንብረት ጋር እንዲቀላቀል ብዬ ነው ሲል አልቀለደም በማለት መቶ አለቃው መለሰለት። ይቀልዳል አልክ? እንዲህም አድርጎ ቀልድ የለ አለ ሻምበል ታምሩ ራሱን እያወዛወዘ። በነገራችን ላይ የሟችቷ ንስሐ አባት ሽጉጡ የበለጠ መሆኑን ካረጋገጡልኝ በኋላ በቀለች የወንጀሏ ባሪ ተባባሪ ስለሆነች ምስጢር ታውቃለችና በቸልታ አትመልከቷት የሚል አስተያየት አቅርበውልኛል። ምን ይመስላል ሲል የመቶ አለቃ ማሞ ጠየቀው። ሻምበሉ የተባሉትን ቄስ አውቋቸዋል። ሆስፒታል ውስጥ ባገኛቸው ጊዜ ከነገሩት ውጪ ሌላ ፍንጭ ያገኙ ስለመሰለው በምን ምክንያት ጠረጠርኳት አሉ ሲል ጥያቄውን በጥያቄ መለሰ። ወዳጁ ስለሆነች ያየችውን አላየሁም ብላለችና በጉዳይ ውስጥ አለችበት ነው ያሉት አለ። ሻምበል ታምሩ ፖሊስ መሆኑን ሲገልጽላቸው ቄሱ ያሳዩትን ሁኔታ አስታወሰና ከዚህ ሌላ የተጨበጠ ነገር ካልነገሩ ይህኛው እንኳን ዋጋ የለውም አለው። እስከዚህ ርባና ያለው ፍንጭ እንኳን አልሰጡኝም።
ግን እሳቸው ብቻ ሳይሆኑ ቀኛዝማች ፈቅ ይበሉም ይሁኑ አቶ ቸርነት የበለጠ በቁጥጥር ስር መዋል ወሰን የሌለው ደስታ አሳድሮባቸዋል። ወይዘሮ ሸዋዬ እንኳን መሬቱን ብትስምም ምክንያት ስላላት አያስደንቅም። የአዛውንቶቹ እንዲያ መሆን ግን ጥርጣሬ ላይ ጥሎኛል። አንተስ ምን ትላለህ? ሲል የመቶ አለቃው በመገረም ጠየቀው። ሻምበል ታምሩም ቢሆን በበኩሉ ነገሩ ውሎ ሲያድር ከአንዳንድ ሁኔታዎች በመነሳት በለጠ ካለ ምክንያት የበቀል እርምጃ እንዳልወሰደ ተሰምቶታል። ሸዋዬን ቤቷ ሊያነጋግራት በሄደበት ጊዜ ማንነቱን ስትሰማ ታማለች የተባለችው ሴት ከደስታዋ ብዛት ከመኝታ ክፍሏ እንዴት ሮጣ እንደወጣች አሁንም ያስታውሰዋል። ከሰጠችው መልስም እርስ በርሳቸው የሚቃረኑት በርካታ ሆነው አግኝቷቸዋል። ባለቤቷ ላይ ከደረሰው አደጋ ይልቅ ያሳሰባት የራሷ ሕልውና መሆኑን ከስሜቷ ለመረዳት ችሏል። በተለይም የበለጠን አለመያዝ ስትረዳ ደግሞ ውብ መልኳ ጭጋግ ሲለብስ በማየቱ በውስጧ የተደበቀ ምስጢር መኖሩን ጠርጥሯል። አሁን ደግሞ እሷ ብቻ ሳትሆን ኑዛዜውን በቅርብ ያውቃሉ የተባሉት ሁሉ ተመሳሳይ ስሜት አላቸው ሲባል አስገረመው። ይህም በጋራ የሚታወቅ ስውር ነገር እንዳለ ተጨማሪ ፍንጭ ሰጠው። በዚህም ኑዛዜው ተጣሟል የሚለው ሐሜት የእውነታ ጠብታ ያለበት መሰለው። ይህም ቢሆን ከጥርጣሬ በስተቀር እስካሁን የተደረሰበት ነገር ባለመኖሩ ለመቶ አለቃው አጥጋቢ አስተያየት ሊሰጠው እንደማይችል ተረዳና ምናልባት የሰዎቹ ደስታ ከፍርሃት የመነጨ ሊሆን ይችላል። ሆኖም ግን ለፍርሃታቸው መንስኤ የሆነውን ለመዳሰስ እስካልቻልን ድረስ ምክንያታቸውን ልንረዳ አንችልም በማለት ስሜቱን ገለጸለት። እርግጥ ምስጢሩን ለማወቅ ቀላል ላይሆን ይችላል። ግን ብቻ ቢደረስበትስ በለጠ ከፈጸመው ወንጀል ጋር ምን ግንኙነት ይኖረዋል? አለ መቶ አለቃው። ሻምበል ታምሩ በመጠኑ አቅማማና እሱስ እንዳልከው ግንኙነት የለውም፣ ብቻ እውነቱ ታውቆ ቢጋለጡ ግን ለሌሎች ትምህርት ይሆናል ሲል ወዲያው ስልኩ የጥሪ ድምፅ አሰማ። ሻምበሉ መነጋገሪያውን አንስቶ ወደ ጆሮ አስጠጋና ማንነቱን አስተዋወቀ። ወዲያው ዝግንና አለው። እንደገና ለማረጋገጥ ፈለገና ምን ሲል ጠየቀ። ያልጠበቀውን በመስማቱ ደነገጠ። ተጨማሪ ማብራሪያ አልፈለገም ነበር። መነጋገሪያውን በዝግታ ከቦታው አስቀመጠ። ሲጃራ አቀጣጠለና አቶ ተሰማ አረፈ ሲል አዝኖ ለመቶ አለቃ ማሞ ነገረው። የመቶ አለቃው ያዘነ መስሎ ራሱን ነቀነቀ እንጂ ይህን ያህልም የተሰማ ሞት አላስደነገጠውም። ስለ ሽጉጡ ጉዳይ ሸዋዬን ለማነጋገር ሆስፒታል በሄደበት ጊዜ የተሰማን ሁኔታ አይቶ ስለነበር እንደማይተርፍ አውቆታል። እስከ ዛሬም መቆየቱ ደንቆታል። ግን በጥይት የመታውን ሰው ቢናገር ኖሮ መልካም ነበር ሲል አሰበ። ሆኖም በለጠ ወንጀሉን ለመፈጸሙ እስካመንና በቂ ማስረጃም እስከተገኘ ድረስ ተናገረም አልተናገረም ጥቅም የለውም አለና በእኛ በኩል ያለው ምዕራፍ እዚህ ላይ የተዘጋ መሰለኝ ሲል ተስፋ በቆረጠ ሁኔታ ተናገረ። ሻምበል ታምሩ መልስ አልሰጠውም። ከሐሳቡ ጋር ሲሟገት የሰማውም አይመስልም። ከጠረጴዛው ላይ የነበሩትን ወረቀቶችና ፋይሎች ሰብስቦ በየቦታቸው መልሶ አስቀመጠ። ሰዓቱን አየና ለማንኛውም ተነሳ እንሂድ አለውና ተያይዘው ወጡ። ሻምበል ታምሩ መኪናውን አስነስቶ ወደ ሆስፒታሉ ሄዱ። ምዕራፍ 6 ወርቁ ተስፋዬ ከቤቱ እንደወጣ ሰሞኑን በሕግ አዋቂነቱ የተመሰከረለትን ጠበቃ ሲያጠያይቅ ብዙ ሰዎች በችሎታው ወዳደነቁት አቶ ታደሰ ኃይሌ ቢሮ በታክሲ ሄደ። የጠበቃው ቢሮ ሁለተኛ ፎቅ ላይ መሆኑን ጠይቆ ተረዳና ወደዚያው አመራ። ክፍሉን በአይኑ እየቃኘ ሲፈልግ የሕግ ጠበቃ ታደሰ ኃይሌ የሚል ጽሑፍ አየ። በሩን አንኳኳና ከራባቱን አስተካከለ። መልስ ስላላገኘ ትንሽ ጊዜ ጠበቀ። እንደገና አልሞክር እያለ ሲያቅማማ አንዲት መልከቀና ወጣት ሴት በሩን ከፈተችና ምን እንደሚፈልግ በፈገግታ ጠየቀችው። የመጣበትን ስላስረዳት አስገባችው። ወርቁ እንግዳ መቀበያው ክፍል ቆሞ ሲጠብቅ ጸሐፊዋ ወደ ታደሰ ቢሮ ገባችና ባለጉዳይ መምጣቱን ነገረችው። ታደሰ ኃይሌ
ጠይምና ሰውነተ ደንዳና ነው። ከአዲስ አበባ ዩኒቨርሲቲ በሕግ ትምህርት ከተመረቀ 12 ዓመት ሆኖታል። ለ4 ዓመታት ያህል በመንግሥት መስሪያ ቤት ተቀጥሮ በሙያው አገልግሏል። ከዚያ በኋላ ነው የግል ጠበቃ የሆነው። ታደሰ ሙያውን የሚያከብር ትሑት ሰው ነው። ወርቁን እንዳየ ብድግ ብሎ በአክብሮት ተቀበለው። በእጁ ወንበር አሳይቶ እንዲቀመጥ ጋበዘው። ወርቁ ከሰላምታ በኋላ ራሱን አስተዋወቀ። ሁለቱም እንደተቀመጡ ታደሰ ከጠረጴዛው ላይ የነበረውን ፋይል እያስተካከለ የምረዳው ነገር ካለ ብሎ በፈገግታ ጠየቀው። ወርቁ መድረክ ላይ ወጥቶ የሚናገረው እንደጠፋበት ተናጋሪ ራሱን እያከከ የሚያውቀው ሰው ጠቁሞኝ ነው ችግሬን ላዋየሁት ወደ እርሶ ዘንድ የመጣሁት አለ። ታደሰ መነጽሩን በመሐረብ እየወለወለ ምን አለ የምችል ከሆነ ጉዳዩን ይንገሩኝና እንረዳዳለን አለ። አሁንም በፈገግታ የቅርብ ጓደኛዬ ከፍተኛ ችግር ላይ ስለወደቀ ሊረዱት ይችሉ እንደሆነ ላማክሮት ነው የመጣሁት አለ። ጓደኛው ምን ሆኑ ሲል ታደሰ በትህትና ጠየቀ። ሰው ገድለሃል ተብሎ ከፍርድ ቤት ሊቀርብ ነውና በዚህ በኩል ይርዱኝ አለ እንደ መማፀን ብሎ። ለመርዳትም ሆነ ላለመርዳት ወሳኙ ጉዳዩን በቅድሚያ ማወቅ ነውና ስለ ሁኔታው ቢያብራሩልኝ በማለት ታደሰ ጠየቀው። ወርቁ ከየት ሊጀምር ብሎ አሰበና እንግዲህ ጊዜውን በከንቱ እንዳላባክን ፍሬ ነገሩን ባጭሩ ላስረዳው ብሎ ጀመረ። ጓደኛዬ ከአክስቴ ንብረት የሚገባኝን ድርሻዬን ተሰማ ንጉሴ የሚባል ግለሰብ ከሌሎች ጋር በመመሳጠር ተንኮል በተሞላበት ዘዴ ቀምቶኛል ብሎ በብስጭት አምሮ ተቃወሰ። እንዲያውም ኑዛዜውን የሰማለት አንቄ ካልገደልኩት ብሎ ነበር። በዚህ ሳቢያ ተከሶ 6 ወር እስራት ቢፈረድበትም በአንጎል መታወክ ምክንያት አማኑኤል ሆስፒታል ሲታከም ቆይቶ ወጣ። ሆኖም ግን ከዚያች ቀውጢ ቀን ጀምሮ በአንጎሉ የመጠቀም ችሎታው ፈጽሞ ቀነሰ። በተለይም አልኮል ነክ መጠጥ ሲቀማምስ ጤናው በይበልጥ ይቃወስና የሚያደርገውን ያሳጣዋል። ከመጠጡ ሲታገስ ግን ትንሽ መለስ ሲልለትና ደህና የሆነ ይመስላል። ግን ከበሽታው ሳይድን እስካሁን ወሰድ መለስ ያደርገዋል። በዚህ ሁኔታ ላይ እንዳለ ይኸው ሰው ጓደኛዬን ያጠቃ መስሎት በተለያየ መንገድ ኑሮዬን ለማደፍረስ ይሞክራል ሲል ለወንጀል ምርመራ ክፍል አቤቱታ ያቀርባል። ፖሊሶቹም ነገሩን የማጣራት ግዴታ አለባቸውና ለጓደኛዬ አንዳንድ ጥያቄ አቅርበውለት ማስጠንቀቂያም ሰጡት። ታዲያ ጓደኛዬ ይህን እንደ ታላቅ በደል ቆጥሮት ክፉኛ ሲበሳጭ ከረመ። አሁን በቅርቡ ሰውየው ወደ ቤቱ ሊገባ ሲል በሽጉጥ ጥይት ተመትቶ ለጥቂት ቀናቶች ሆስፒታል ሲታከም ቆይቶ ከዚህ ዓለም በሞት ተለየ አለና ታደሰ በሐዘን ዓይን ተመለከተው። ጓደኛው ከሟች ጋር በነበራቸው ቅራኔ ብቻ በፖሊሶች ተይዘው ተጠያቂ ሆኑ ነው የሚሉት አለ በመገረም። መሰረቱ እሱ ነው። ሌላው ግን ተጨባጭ ነው ያሉት የጓደኛዬ ሽጉጥ ከሟች አካል ውስጥ ከወጣችው የጥይት እርሳስ ጋር ተመሳክሮ ሽጉጡ ወንጀሉ የተፈጸመበት መሆኑን በማረጋገጣቸውና እንዲሁም ጓደኛዬ ወንጀሉን ለመፈጸሙ ማመኑ ናቸው አለ ወርቁ እጁን በእጁ ያሻሸ። ይሄማ ከሆነ ምኑን ተረዳዳ ነው አለ ታደሰ ተስፋ በቆረጠ አነጋገር። ወርቁ በጠበቃው አነጋገር አልተደናገጠም ነበርና ጓደኛዬ እኮ ንክ ነው አለ አይደል፣ ምኑንም የማያውቅ የአእምሮ በሽተኛ፣ ክፉንና ደጉን የማይለይ ህመምተኛ በማለት ጠበቃውን ለማሳመን ሞከረ። ታደሰ ትንሽ ጊዜ ካሰበ በኋላ ለመሆኑ ወንጀሉ ከተፈጸመ በኋላ ሽጉጡን ጓደኛው ይዘውት ተገኙ ሲል ጠየቀው። የለም አላገኙበትም በማለት መለሰ። ሽጉጡ የት ተገኘ ታዲያ? ከሟች ግቢ ውስጥ ወድቆ ተገኘን የተባለው። ከሟች ግቢ አለ ታደሰ በመገረም። አዎ ፖሊሶቹ ማን ጣለው አሉ? ጓደኛዬ አለ እንደማዘን ብሎ። መጣላቸውን ጓደኛው በትክክል አምነዋል አለ ታደሰ በጥርጣሬ። ይላሉ ምኑን አውቄው ብለው። ጓደኛው ቢያምኑም እንኳን ይህን አይነቱን ወንጀል ይፈጽማሉ ብለው እርሶ በበኩሉ ያምናሉ ሲል አስተያየቱን ጠየቀው። ለማመንም ላለማመንም አስቸጋሪ ነው፣ ግን እኮ ጓደኛ እብድ ነው አለ እብድነቱን አምኖ እንዲቀበለው።
ችግሩ ለእብደታቸው ማረጋገጫ አለመኖሩ ነው አለ ፈገግ ብሎ። ከሐኪም የተሰጠዋል እንጂ ብሎ ወርቁ ከውስጥ ኪሱ ማስታወሻ ደብተሩን አውጥቶ አገላበጠና አንድ የተጣጠፈ ወረቀት ለጠበቃው ሰጠው። ታደሰ የተቀበለውን ወረቀት ገለጠና ለጥቂት ጊዜ ከተመለከተው በኋላ ፈገግ ብሎ በጊዜው በተፈጠረበት የአእምሮ መቃወስ በሕክምና ሲረዳ ቆይቶ ስለተሻለው ከሆስፒታል ተሰናብቷል። ቢሆንም ግን ወደፊት በየወሩ በሐኪም እየታየ የሚታዘዝለትን መድኃኒት ሳያቋርጥ ቢወስድ ጤናው በጣም ሊሻሻል ይችላል ነው የሚለው እንጂ የለየለት እብድ መሆኑን አያረጋግጥም። ስለዚህ ይሄ በቂ ሊሆን አይችልም አለ ወረቀቱን ሲመልስለት። ወርቁ ለመጀመሪያ ጊዜ የፍርሃት ስሜት አደረበት። ይህም ቢሆን ተስፋ አልቆረጠም ነበርና ወረቀቱን በቅሬታ ተቀብሎ ወደ ኪሱ እየከተተ አእምሮ መቃወሱን መጥቀሱ አይበቃም ይላሉ አለ ደከም ባለ ድምፅ። ታሞ ነበር ማለት ሌላ ጉዳይ ሲሆን አሁን ታማሚ ነው ማለት ደግሞ ሌላ ይሆናል። ስለዚህ ጓደኛው ወንጀሉን በፈጸሙበት ሰዓት የሚያደርጉትንና ያደረጉትን የማያውቁ መሆናቸው በሐኪም ካልተረጋገጠ በስተቀር በወንጀሉ ከመጠየቅ አያድናቸውም ሲል ታደሰ ቁርጡን ነገረው። የኔም አመጣጥ እኮ በዚህ በኩል መደረግ የሚገባው ነገር አለ የሚሉ ከሆነ በሕጋዊ መንገድ እንዲረዱት ነበር አለ አንደበቱን አለስልሶ። መቼም መረዳት የምንችለው በሁለት መንገድ ይመስለኛል። አንዱ ፍጹም እብድ መሆናቸውን ማረጋገጥ፣ ሁለተኛ ደግሞ ወንጀሉን ላለመፈጸማቸው በቂ ማስረጃ ማቅረብ ነው። ጥያቄው እንዴት ይቻላል ነው አለ ታደሰ ሁለት እጆቹን ዘርግቶ ተስፋ በቆረጠ ሁኔታ። እሱስ ነው፣ ግን ብዙ ሰዎችን ከተወሳሰበ ችግር አላቀዋል ይባላልና እባክዎን እሱንም ይርዱልኝ ብሎ ከመቀመጫው ተነስቶ ተማጸነው። ታደሰ ልመናውን ተቀብሎ እንዲቀመጥ ጠየቀውና ጥሩ፣ ግን በነገራችን ላይ ይህ ኑዛዜውን አጣሟል የተባለው ሟቹ ተሰማ ምን አይነት ሰው ነበር? በቅርብ ያውቁት እንደሆነ አለ። በማወናበድ ከመክበሩ በስተቀር ስለሱ የማውቀው ደግ ነገር በፍጹም የለም ሲል ወርቁ ጥላቻውን በግልጽ አሳየ። ስሜቶ ይገባኛል፣ ብቻ ይሄ ከጉዳያችን ጋር በቀጥታ የተያያዘ አይደለም። ግን እርሶ እንዳሉት ሰውየው አወናባጅ ከሆነ ሌሎች ጠላቶችም ሊኖሩት ይችላል። ምናልባትም በእርሶ ጓደኛ እብድነት ተከልለው ወንጀሉን ከመፈጸም አይመለሱ ይሆናል። ስለዚህ በእርሶ በኩል የሚጠረጥሩት ሰው ወይም ሰዎች ካሉ ቢገልጹልኝ ሲል ጠየቀው። ወርቁ በዚህ በኩል ያላሰበው በመሆኑ የጠበቃው ነጥብ አስገረመውና ጥያቄውስ ከባድ ነው፣ ግን ይህም አለለካ አለ በመደነቅ። አለ ማለቴ ሳይሆን ግምት ነው በማለት ታደሰ ሐሳቡን በትክክል አስቀመጠ። ወርቁ ስለተሰማ ብዙ ባያውቅም ከሰማው ሐሜት በመነሳት ይጠላዋልና እርኩስ ሰው አድርጎ አቀረበው። በኃላፊነት ከተመደበበት ድርጅት ስፍር ቁጥር የሌለው ገንዘብ በዘዴ መመዝበሩን ነገረው። በዕቁብ ዳኝነት ብዙ ሰዎች ማስለቀሱንም አጫወተው። ለዚህ ሁሉ የተጨበጠ ነገር አልነበረውምና ሐሳቡ በጠበቃው በኩል ተቀባይነት እንዲያገኝ ስለፈለገ አሁን በቅርቡ እንኳን በሚስቱ ስም የወይዘሮ አበቄለሽን ሀብት አልዘረፈም። ሌላም ነበር፣ ግን ምን ያደርጋል ቢናገሩት ሆድ ባዶ ይቀራል አለ በከፍተኛ ስሜት ተውጦ። ወርቁ እንዳሰበው ሳይሆን ጠበቃው ነገሩን አቃለለበት። ማስረጃ የማይቀርብበት ነገር በሕግ ፊት ክብደት አልባ እንደሚሆን ገለጸለትና ወንጀሉ ከመፈጸሙ በፊት ሽጉጡን ጓደኛው ይዘውት ያዩት መቼ ነው ሲል ጠየቀው። ከሳምንት በፊት ይመስለኛል አለ ወርቁ በመጠራጠር። ይህን የመሰለ አደገኛ መሳሪያ እብድ ነው የሚሉት ጓደኛው ይዘው ሲዞሩ ለምን ዝም አሉ ሲል ጠየቀው። ወርቁ ያላሰበው ጥያቄ ስለሆነበት ድንግርግር አለበትና ምን ላድርግ ይሉኛል፣ ቀምቼ ስደብቅበት ፈልጎ ያገኘዋል፣ ተው አይሆንም ስለው አሻፈረኝ ይላል። በዚህ ምክንያት ቁም ስቅሌን አሳይቶኛል፣ ምን አድርግ ይሉኛል አለ ተበሳጭቶ። እሱማ ነው እንጂ ብቻ እብድነታቸው ከታወቀ ማለቴ ነው። ከዚህ የተሻለ መንገድ ሊፈለግለት ይገባ ነበር አለ ታደሰ በጥርጣሬ እየተመለከተው። እርግጥ ስህተት መሆኑ ይሰማኛል። እንዲህ ደረግ ስለው
በእኔ ሕይወት አንተ አታዝም ይለኛል። ሩቅ ቦታ ደብቄበት ሳያገኘው ሲቀርም ሽጉጤን ካላመጣ ራሴን እሰቅላለሁ እያለ ያስፈራራኛል። ሌላው ደግሞ ሞኝነህ አይበሉኝ እንጂ መሳሪያውን ሲያይ በሽታው ይታገስለታል። አክስቱ በኑዛዜ ሰጡት ስለሆነ የእሳቸውን ፍቅር የሚያስታውስበት ይመስለኛል። ምናልባት ከስሜቱ ጋር የተያዘ ነገር ሊኖር ይችላል፣ ማን ያውቃል አለ ወርቁ ከልቡ ያዘነ መስሎ። በጓደኝነቱ የሚቻለውን ያህል ያደረጉ ይመስለኛል። ለማናቸውም የተከሳሹን ስምና አሁን ያሉበትን ቦታ ቢገልጹልኝ ጉዳዩን በይበልጥ ከሳቸው ለመረዳት እሞክራለሁ ብሎ ማስታወሻውን ገልጦ ብዕሩን ከኪሱ አወጣ። ወርቁ የበለጠን ስምና አሁን በቁጥጥር ስር ያለበትን አድራሻ ነገረው። ጠበቃውም ከማስታወሻው ላይ አስፍሮ ሲያበቃ በሙያ ግዴታው የተቻለውን ሁሉ እንደሚያደርግ ለወርቁ ቃል ገባለት። ወደፊት ግን በቅርብ መገናኘት እንዳለባቸው ገለጸለትና ከተቀመጠበት ተነስቶ ጨበጠው። ወርቁ የጠበቃውን እጅ በሁለት እጆቹ ይዞ ሕይወቱን ብቻ ያድኑልኝ፣ ሕይወቱን ብቻ አደራ የምለው ለሕይወቱ ሳስቼ ነው። አዩ እብድ ቢሆንም ሞትን አይወድም በማለት ለመነው። ጠበቃውም በተቻለው ሁሉ የሚሞክር መሆኑን ነግሮ አሰናበተው። ወርቁ ከጠበቃው ባገኘው የተስፋ ቃል ደስ አለው። እሱ እንዳሰበው ሁሉም ነገር መስመር የሚይዝ መሰለው። ከጠበቃው ቢሮ እንደወጣ ቀጥታ ወደ በለጠ መስሪያ ቤት ሄደ። ቀደም ሲል ስለ ጉዳዩ ያማከራቸውን አግኝቶ አነጋገረ። ለሕግ ጠበቃ የሚከፈለውን ገንዘብ ለማዋጣት የበለጠን ወዳጆች ያስተባበሩ መሆናቸውን አረጋገጡለት። በገንዘቡም በኩል ቅንጣት ያክል አታስብ ብለው ሞራል ሰጡት። ምንጊዜም የበለጠን መከራ ለመካፈል ዝግጁ ነን አሉት። በዚህም ሌላ የተስፋ ብርሃን ለማየት ቻለ። ለበጎ ሐሳባቸውም ምስጋና አቀረበ። በልቡም ቅን ሰዎች ለዘላለም ይኖሩ አለ። አቅጣጫውን ሳይመርጥ እግሩ ወዳመራው ተጓዘ። ምዕራፍ 7 ሸዋዬ የሆነ ሁሉ ሕልም መስሎ ታያት። ነገሩ ፍቺ ያጣ እንቆቅልሽ ሆነባት። የሰማችው እውነት አልመስል አላት። እየቆየ ክፉኛ ከነከናት። የምታደርገውን አሳጣት። ያልጠበቀችው ነበርና በሕይወት መኖር አስጠላት። መንፈሷም ተጨንቆ ሰላም ነሳት። ከፍርድ ቤት ውስጥ የነበረው ትርኢት ከፊቷ ድቅን እያለ አሸበራት። በተለይም በለጠን በድንገት ስታየው ምላሱን አውጥቶ ሲያሾፍባት በዚያ ሁሉ ሰው መሃል የተሰማትን አፍረት ስታስበው ዘገነናት። ሁኔታው ሁሉ አንቺም ቀንሽን የምትጠብቂው የሚል መሰላት። ጠበቃውም በአበቄለሽ ኑዛዜ ዙሪያ እየተሽከረከረ የሸረበው አሽሙር ምን ነው ባልተፈጠርኩ አሰኛት። ለወሬ የተሰበሰቡት ሰዎች የጥርጣሬ ዓይን በድን አደረጋት። ከአንደበታቸው ቃል ባይወጣም ቀማኞች የሚል ድምፅ አስተጋባባት። ይህንና ይህን የመሳሰለውን ላለማስታወስ ብትሞክርም ከአእምሮ አልወጣ ብሎ አስቸገራት። መስኮቱን ተደግፋ ስትተክዝ በቀለች ቡና ይዛላት መጣች። ምሳል በላም ብላ ከፍርድ ቤት መልስ 4 አስፒሪን ውጣለች። 5 ሲኒ ቡና ጠጥታለች። በቀለች ሁሉንም ነገር ስለሰማች ለማጽናናት የተቻላትን ያህል ሞክራለች። ባለፈ ነገር መበሳጨት ትርፉ ራስን መጉዳት ነው ብላታለች። ሸዋዬ ግን ምክሯን የተቀበለች መስላ ወዲያው ከሐሳብ ማጥ ውስጥ ትዘፈቃለች። በቀለች ትሪውን ከጠረጴዛ ላይ አስቀምጣ መምጣቷን ለማሳወቅ ያህል እንደ መሳል ብላ ድምጿን አሰማች። ሸዋዬ ግን ከቆመችበት ሳትንቀሳቀስ ፈዛ ቀረች። በቀለች ስትፈራ ስትጀር ቡናው ቀርቧል፣ አረፍ ብላ ይቅመሱት። መቼስ የፈሰሰው አይታፈስ፣ የሆነ ሆኗልና ብዙም መንፈሶን እባክዎ ያስጨንቁት አለች በመለማመጥ መልክ። ሸዋዬ ዞር ስትል ፊቷ የተቀቀለ ሳምባ መስሏል። ዓይኖቿም ደፍርሰዋል፣ ከናፍሮቿም ደርቀዋል። ይህም ሆኖ ምንም ያልተሰማት መስላ ለመቅረብ የደከመ ፈገግታ አሳየቻት። ስሜቷን ለመቆጣጠር እየሞከረች አንዴ አያምጣው እንጂ ከመጣው ምን ይደረጋል በማለት ተቀመጠችና ቡናውን ቀመሰች።
ጠጥታ ሳትጨርስ በቀለችን እባክሽ ካለ ድገሚኝ አለቻት። በባዶ ሆድ ምን ያደርግልዎታል? አንጀቶን ያቃጥላል። ይልቅስ ምግብ ቢበሉ ይሻላል ብላ መከረቻት። ሸዋዬ ምግብ እንዳላሰኛት ስለገለጸችላት በቀለች ቡናውን ደገመቻትና ከሳሎኑ ወጣች። አቶ ቸርነት የፍርድ ውሳኔ በተሰጠበት ጊዜ በእክል ምክንያት ፍርድ ቤት ስላልተገኙ ውጤቱን ለመስማት ከሟች ተሰማ ቤት መጡ። በበቀለች አስተናጋጅነት ወደ ውስጥ ሲዘልቁ ሸዋዬ ቁጭ ብላ ስትተክዝ ተመለከቱ። የሐዘን ጭጋግ የለበሰ ፊቷን ሲያዩ ደግሞ የሚያስደስት ዜና እንደማይሰሙ አወቁ። አቀባበሏም ከወትሮ የተለየ ስለሆነባቸው ተስፋ ቆረጡ። አቶ ቸርነት ደግ ነገር እንደሌለ ከገጿ ላይ ማንበብ ቢችሉም ከሰላምታ በኋላ እንደተቀመጡ የከፋሽ ትመስያለሽ፣ ምን አገኘሽ ሲሉ ጠየቋት። ሸዋዬ ጉዳዩን ሰምተው ሊያጽናኗት የመጡ መስሏት ነበር። ግን እንዲህ አይነቱን ጥያቄ በማቅረባቸው ለነገሩ እንግዳ መሆናቸው ገባትና የዛሬው ጉድ በመከፋት ብቻ መች ይታለፋል አለች በቁጭት ጥርሷን ነክሳ። የምን ጉዳ መጣሽብኝ? በእስር ብቻ ቀጡት እንዳትይኝ አሉ በመጠራጠር አይኗን አፍጠው እየተመለከቱ። እርሱ ደግሞ የምን እስር ነው አለች በስጨት ብላ። የፍርዱ ውሳኔ ምን ሆነ ታዲያ አሉ ግራ በተጋባ ሁኔታ። የሞተም ዘመድ የለውት? የፍርድ ቤቱን ነገር ምን ነው ባያነሱት አለች። አቶ ቸርነት የተበሳጨችው አነስተኛ ቅጣት ስለተወሰነበት መሰላቸው። እሳቸው መሆኑ ሌሎችም እንዲሁም ሸዋዬ በሞት ይቀጣል የሚል እምነት ነበራቸው። በበኩላቸው ይህ እንደማይሆን የገባቸው እብድ ነው አይደለም የሚለው ነጥብ የተጧጧፈ ክርክር ካስነሳ በኋላ ነበር። ፍርድ ደግሞ በባላጋራ ስሜት የማይወሰን መሆኑን ተረዱና ለመሆኑ ስንት ዓመት ፈረዱበት ሲሉ ጠየቋት። ሸዋዬ በትዝብት ዓይን እየተመለከተቻቸው እንኳን ዓመት ወርም የለ እሱን ማን ያስራል፣ በነጻ ተለቀቀ ብላ መለሰችላቸው። ሰው ገድሎ በነጻ ሂድ ተባለ? አይደረግም አሉ አቶ ቸርነት ማመን አቅቷቸው። ተደረገ አለች በቁጭት አነጋገር። በትክክል አልሰማሽ ይሆናል እንጂ ማይሙት እንዲህ አይነት ፍርድ ይሰጣል አሉ ንዴታቸው ገንፍሎ እየተናነቃቸው። ሸዋዬ የፍርድ ቤቱን ውሳኔ ቃል በቃል ለማስታወስ ሞከረች። ዝርዝሩ በጣም ሰፊ ስለሆነባት ፍሬ ነገሩን ብቻ ልትነግራቸው አሰበችና ማመን ያለማመኑ ሌላ ጉዳይ ነው፣ ውሳኔው ግን እንዲህ ነው ብላ የሚከተለውን ነገረቻቸው። ተከሳሹ በለጠ ይርዳው አቶ ተሰማ ንጉሴን በሽጉጥ ጥይት መጥቶ ባቆሰለበት ወቅት ያደረገውንና የሚያደርገውን የማያውቅ የአእምሮ በሽተኛ መሆኑን በፍርድ ቤቱ ትዕዛዝ የመረመሩት ሐኪም በጽሑፍ አረጋግጠዋል። ከፍርድ ቤቱም ቀርበው ዝርዝር ሁኔታውን አስረድተዋል። ከሁለቱም ተከራካሪ ወገኖች ለቀረበላቸው ቀጥተኛና መስቀለኛ ጥያቄዎች መልስ ሰጥተዋል። ስለዚህ ይህ ፍርድ ቤት ጉዳዩን በጥሞና መርምሮ ተከሳሹ ለፈጸመው ወንጀል ተጠያቂ ሆኖ አላገኘውም። ሆኖም ግን ተከሳሹ በህብረተሰቡ ላይ ጥፋት እንዳያደርስ በአእምሮ መታከሚያ ሆስፒታል ውስጥ ገብቶ በጥብቅ እየተጠበቀ ከበሽታው እስከሚድን ድረስ እንዲታከም ተወስኗል በማለት ፍርድ ተሰጥቷል ስትል አስረዳቻቸው። አቶ ቸርነት ግን ይህን ሲሰሙ ቀዝቀዝ አሉ። ቀደም ሲል በነጻ ተለቀቀ ስትል የተሰማቸው ድንጋጤ በረድ አለላቸው። የድንጋጤያቸው መንስኤ በተደጋጋሚ የተፈጸመው ድርጊት ቢሆንም በተጨማሪ ግን በለጠ ከፍርድ ቤት በፖሊሶች ታጅቦ ሲቀርብ በአጋጣሚ ከሰዎች መሃል አይቷቸው አንዱ ሌባ እሱ ነው በማለት በጣቱ ጠቁሞ ስለዛተባቸው ነበር። አሁን ግን አደገኛነቱ በሕግ ታውቆ ከእስር ባልተለየ ሁኔታ በጥብቅ የሚጠበቅ መሆኑን ስለተረዱ ደስ ብሏቸው ተዝናኑ። እዚያ ከገባ መውጫ የለውም ብለው ካደረባቸው ፍርሃት ተላቀቁ። የፈለገውን ግብ ስላልመታ በብስጭት ራሱን በራሱ ይገላል በማለትም አሰቡ። ሸዋዬንም የእሱ ነገር አከተመ ብለው አጽናኑ። ከእንግዲህ ወዲያ በሱ በኩል የሚያሰጋ ምንም ነገር አይኖርም አሉ። የማሳመኛ ቃሎችም ደረደሩ።
በመጨረሻም ሰላም ሰፍኗልና አያሳስብሽ ብለው ተናገሩ። ሸዋዬ አንዳንድ ሐሳባቸውን ብትቀበልም የበለጠ ጉዳይ በዚህ ተዘግቷል ብላ አላመነችም ነበርና በተሰጠው ውሳኔ ስላልተስማማ ይግባኝ ማለት አልችልም ስትል ጠየቀቻቸው። እሱማ እንዴት ሊሆን ይችላል? እብድ ነው ተብሎ የለ አሉ አቶ ቸርነት። እብደቱንም እጠራጠራለሁ አለች ፈርጠም ብላ። አቶ ቸርነት የማያዋጣ መሆኑን በሚገባ አስረዷት። በሐኪም የተረጋገጠ ስለሆነ ይግባኙ ቢፈቀድላትም ከድካም በስተቀር ፍርዱ እንደሚጸና ገለጹላት። ወጪ ያዘዘባት ጥቁር ሴት አንገቷን ትነቀሳለች የሚሉት ምሳሌ ደርስብሻል አሏት። ባይመስልሽ ነው እንጂ የተሰጠውን ፍርድ የሚያስቆጭ አይደለም በማለት መከሯት። እሳቸው ወተወቱ እንጂ ምክራቸው ፈጽሞ አላረካትም። በሟርትና በመተት የምታምን ሞኝ ሴት ስለሆነች ደንቃራ አስጥሎ ያሳብደኛል የሚል ፍርሃት ተሰማት። አንደርቢውም ቢሆን ጤና አይሰጠኝም የሚል ጭንቀት ፈጠረባት። በዚህ በኩል የመምሪያ የተንፍሶ ወዳጅ ደብተራ አወቀ አረክሰዋለሁ ብሎ እንደፎከረ ሳይሳካለት መቅረቱ ትዝ አላት። አቶ ቸርነት እንዳሉት በለጠ ሆስፒታል ቢሞት እንኳ መንፈሱ ሰላም አይሰጠኝም የሚል ተጨማሪ ስጋት አደረባት። ለዚህ ሁሉ መዘዝ ምክንያት የሆነው የአበቄለሽ ኑዛዜ ነውና ሀብታቸውን ልመልስ የሚል ሐሳብ መጣላት። በዚህ ጉዳይ ላይ አቶ ቸርነትን ለማማከር ፈለገች። ግን የገንዘብ ነገር ሆነባትና ወዲያው ሐሳቧን ቀየረች። አንድ ተለቅፏልና በመልስለትም መፍትሄ ላይሆን ይችላል አለች። ሸዋዬ ይህን በማውጣትና በማውረድ አንጎሌን አልበጠብጥም አለችና የልጆ ነገር ከምን ደረሰ አለቻቸው ርዕስ ለመለወጥ ፈልጋ። አቶ ቸርነት ጣራውን በሐፍረት እየተመለከቱ እሱ ምን ይሆናል ደህና ነው፣ በሽማግሌ ለመታረቅ እየሞከርን ነው አሉ። ሰውየውስ ተሻላቸው በማለት ጠየቀቻቸው። ደህና ነው ብቻ አሁንም ያቃዣዋል ይባላል አሉ በንቀት መልክ። ከሆስፒታልም አንወጡ አለች በመገረም። ምን ይወጣል እዚያው ተጋድሟል በማለት በስጨት ብለው ተናገሩ። አቶ ቸርነት በልጃቸው ሕገወጥ ድርጊት በጣም ተበሳጭተዋል። ለመርሳት የሚፈልጉትን ነገር ሸዋዬ ስላነሳችባቸው ቅር ብሏቸዋል። የሰውን አፈርተው ነው እንጂ እንደታሰረ ቢቀር ደስ ይላቸዋል። የልጁ ጥፋት እንኳን ይህን ያህል ባይሆንም እሳቸውን ግን ርድብን አድርጓቸዋል። ነገሩ እንዲህ ነው። ልጃቸው አንዲት ልጅ ይወዳል። በየጊዜው ቤቷ እየሄደ ይጫወታል። ከዕለታት አንድ ቀን ሲከሰትባቸው ከሶፋ ላይ ተጋድመው ሲሳሳሙ አባቷ በድንገት ይደርሳል። እንደ ብራቅ ሲጮህባት ልጁ ሌላ ተቀናቃኝ መጣብኝ ብሎ ይደነግጥና ዘሎ እንደ በግ ግንባሩን በግንባሩ ይገጨዋል። ሰውየው ሳያስበው ስለተመታ እንደ ተቆረጠ ዛፍ በጀርባው ይዘረራል። ልጅቷ አባቴን ገደልከው ስትለው በርግጎ ይጠፋል። አለመሞቱን ሲያረጋግጥ ልጁ ከተደበቀበት ወጥቶ እጁን ለፖሊስ ይሰጣል። አቶ ቸርነት ግን ይህን ጉድ በምስጢር ነበር የያዙት። ለወዳጆቻቸው እንኳን ከልጅ ጋር ተጣልቶ ነው ሲሉ ነው የከረሙት። አሁን ግን ሸዋዬ ሰውየውስ ተሻላቸው ስትል ነገሩን የደረሰችበት መሰላቸው። ስለዚህ የጠቡን መነሻ ሳትጠይቀኝ ብለው እንግዲህ መበርታት አለብሽ አሉና ሰዓታቸውን አይተው እኔም ብርቱ ቀጠሮ ስላለብኝ ልሄድልሽ በማለት ተነሱ። ሸዋዬም ቀድሞ ያላሰበችበት ነገር ትዝ አላትና ቁርስም ቡናም ሳንለው ሊሄዱ ነው አለች በማግደርደር መልክ። አቶ ቸርነት ለመሄድ ቸኩለው ነበርና ብርታቱን ይስጥሽ ብለው ሰላምታ ሰጧት። እሷም በር ድረስ ሸኘቻቸው። እንግዲህ አይጥፉ እንጠያየቅ በማለት ተሰናበተቻቸው። የአበቄለሽ ኑዛዜ ክፍል 3 ይቀጥላል። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ።